በብሔር የማይመስላቸው በሃይማኖት የሚመስላቸው የግብፁ ሊቀ ጳጳስ ያው የግብፁ መሪ በሃይማኖት የማይመስል ባሰረው ጊዜ የኢትዮጵያው ንጉሥ አባይን ውሃ ነው የገደቡት ወደ ግብፅ እንዳይሄድ። ለምን? የታሰረውን ሊቀ ጳጳስ ለማስፈታት። አሁን ከንቲባው የገለጹት ሳናስታውሰው የማናልፈው አባይን ሲገድቡ እባክህ ውሃ ጥም እሞታለሁ ወርቅ ብር ልላክልህ ወርቅ ብር ልስጥህ ብሎ ወርቅ ብር ቢልክለት አባይ እንዲለቀቅለት የኢትዮጵያው ንጉሥ ወርቅ ብር አይደለም የምፈልገው የጌታዬ የክርስቶስን መስቀል ከላክልኝ ነው። ሰውየውንም ከፈታው በታሰረው ጳጳስ እጅ ነው የላከላቸው በእነዚህ እና ተመልከቱ የኢትዮጵያን ነገስታት ምን ያህል በእምነታቸው ጠንካራ እንደነበሩ እና ይሄ ሁሉ ነገስታት ናቸው። አሁን ከሰማው ንጉሥ ጀምሮ እዚህ ድረስ እስከሚደርስ ድረስ ኢትዮጵያ እስከሚመጣ ድረስ ተተቀበረበትም እስከሚወጣ ድረስ በነገስታቱ እጅ ነው፣ በካህናቱ በመነኮሳቱ እጅ አይደለም። ይሄ ክብር ሲሰጠው የቆየው እስካሁንም አጼ መስቀል ከደርግ መንግስት ጀምሮ እስከሚቋረጥ ድረስ አጼ መስቀል እየተባለ በቅድስት ሥላሴ ሲከበር በነገስታቱ ሲከበር የነበረ ክብር ያለው ነው እና የኢትዮጵያ ነገስታት ለሃይማኖታቸው ቅድሚያ ይሰጡ እንደነበር ለቤተ ክርስቲያን በመስራት የቤተ ክርስቲያኒቱን መተዳደሪያ ጭምር በመመደብ እንዲያድርገው ህዝባቸውንም በሰላም መንግስታቸውንም በሰላም ያከናውኑ እንደነበረ ብልሆች ናቸው። አዎ የሰማዩና የምድር ንጉሥ ሕግ ስርዓት ሲከበር እግዚአብሔር ደግሞ የእነሱን መንግስት ያስከብራል። መንግስታቸው በሰላም እንዲከናወን እንዲጠናቀቅ ያደርጋል እና ይህን ያወቁ እንደው በወሪቱ እነ አፄ ዳዊት እነ ኢዮስያስ እነ ሰሎሞን እና አፄ ሰሎሞን በሀገራችንም እና አፄ ዮሐንስ እና አፄ ምኒልክ እና አፄ ኃይለ ሥላሴ አዎ እስከዛሬ የሰሯቸው ቤተ ክርስቲያንና የቤተ ክርስቲያኑ መተዳደሪያ እንዲያውም ዘውዳቸውን የንግስና ልብሳቸውን የሚያስቀምጡ በቅርስነት ቤተ ክርስቲያን እንዲህ ናት ሀገረ እግዚአብሔር የክርስቲያን ደሴት ተብላ። ሌላው ሀገር በማዕበል ሲመታ በመሬት ናዳና በነፋስ ሲመታ በዚህ በሃይማኖቷ ይቺ የተለየች ምድር ሆና አይደለም። በእግዚአብሔር ቃል ነገስታቱም ክርስቲያኖች በመሆናቸው በማዕበል አትመታም፣ መሬቱም አይንሸራተትም፣ ነፋሱም በመጠን የሚሰጠን ነፋስ ነው እንዲሆና ትኖራለች እና ይሄ ነው እንዳይቀር ቤተ ክርስቲያን ጥረት የምታደርገው። እንግዲህ መስቀልን ስናከብር ይሄ የመስቀል በዓል በኢየሱስ ክርስቶስ ድል አድራጊነት የድል በዓል፣ በክርስቶስ ነፃ አውጭነት የነፃነት በዓል፣ በክርስቶስ አዳኝነት የመዳን በዓል ብለን ነው የምናከብር። አሁን የድል በዓል ስንል እንግዲህ ሰልፍ ጦርነት ነበር ማለት ነው። የድል በዓል ስንል ሳይገባው ያለ አቅሙ እኔ ነኝ ፈጣሪ ብሎ ተነስቶ ነበረ ዲያብሎስ። እንግዲህ ሰልፉ ከዚያ ተጀመረ። በማይመለከተው ያለ አቅሙ ፍጡር ሆኖ ሳለ ፈጣሪ ነኝ አለ። የራሱ መፍጠር የማይችለውን ፈጥራ አሳየን ስሉት ሳይሆንለት ሊቀር። የነፃነት በዓል ስንል በቃ ከዚያ በፊት እስራቱ ነበር ማለት ነው። አዎ የሰው ልጅ ሕግና ስርዓትን ካፈረሰ ከጣሰ ጀምሮ በዲያብሎስ ግዞት ቤት ነበረ። ከአዳም ጀምሮ 5500 ዘመን ይሄ ስለነበረ ከስርዓት የታሰሩት 5500 ዘመን በዲያብሎስ ቁራኝነት በእስር ቤት በጨለማ እስር ቤት የነበሩት ለውስተ ሲኦል ጻው ወይ ለውስተ ጽልመት ተከሰቱ ወሪው ብርሃነ አው ስብሐት ለእግዚአብሔር ለዛወረሰን መንግስቱ ሰማያዊተ እያሉ
ከእስር ቤት ከግዞት ቤት በዚህ መስቀል ነፃ የወጡበት ከዚያም ጀምሮ እስካሁን ያለነው ሁሉ ነፃ የወጣንበት ስለሆነ የነፃነት በዓል እንግዲህ የመዳን በዓልም ስንል አዎ በጦርነት መካከል በግዞት በመታሰር መካከል እንግዲህ ህመሙ ጤና ማጣቱ በሽታውም አለ እዚያ ውስጥ አብሮ እና ያ ሲቀር መዳን ድህነት የተገኘበት የመዳን በዓል ብለን በክርስቶስ ሰጭነት የምናከብረው ታላቁ በዓላችን ነው። አዎ አሁን ቅዱስ ጳውሎስ ቅድም ሐዋርያው ሲያስተምረው እንደነበረው በዚያው መልእክት ላይ ወደምሰሰ ለነ መጽሐፈ ዕዳነ በስርዓቱ እመዱነ በዚህ ዛምነ ወዘተጠምቀ ይድሃን ብሎ በተናገረው ባስቀመጠው ሕግና ስርዓት የዕዳ ደብዳቤያችንን ደመሰሰልን። ዲያብሎስ ጽፎት የነበረውን የዕዳ ደብዳቤያችንን ደመሰሰልን። አዎ ዋጋሃሶ ማይከሌነ ይህንን ከመካከላችን አራቀው አስወገደው። ወቀነው በመስቀል ማስወገድ ብቻም አይደለም በመስቀል በችንካር ቸነከረዋል የዕዳ ደብዳቤያችንን ወይም ኃጢአታችን። አሁን ወቀነው በመስቀል ያለውን ይዘው ሊቃውንት ሲተረጉሙ ክርስቶስ ሲቸነከር ዲያብሎስን ይሰማው ነበር ይላል። ክርስቶስ ሲቸነከር ዲያብሎስ አሁን እኮ ዲያብሎስ ምን መሰላችሁ ክርስቶስን ያሰቀለው ለማረፍ ነበረ፣ በነፃነት ተዝናንቶ ተመቻችቶ ለመኖር። የፍጡር ሐሳብ እንደዚህ ራሱን ለመልካም ብሎ ያሰበው ለመጥፎ ይሆንበታል። ስለዚህ ነው አባቶቻችን አንድ ነገር ሊያደርጉ ሲያስቡ ፈቃድህ ነው አይደለም ብለው በጸሎት በሱባኤ ይጠይቃሉ እና ከእግዚአብሔር መልስ አግኝተው ነው ያን ስራ የሚጀምሩት እንጂ በራሳቸው ሐሳብ አይደለም። ሐዋርያት ማትያስ ሊተኩ ሲለው ጸልየዋል። ሁሉንም ነገር ሊያደርጉ ሲል ቤተክርስቲያን አሁን ከነሱ ያዝነውን እኮ ነው ልናንጽ ቤተክርስቲያን ልንሰራ ስናስብ ፈቃድ ይሁንልን ብለን የመሰረት ድንጋይ የምንጥለው በማናቸው እና እግዚአብሔር ተጠይቋል። አሁን እዚህ እኛ አካባቢ ያሉትም እኮ ጎረቤታችን የኛ ልጆች የኛ ቤተሰቦች ቤተክርስቲያንን ብንገነጥል ፈቃድህ ነው አይደለም ቢለው ቢጸልዩ ኖሮ አይ አልፈቀድኩም ይላቸው ነበር፣ አይገቡበትም ነበር። ከቃለ ዓዋዲው ውጭ ሆነን ብንኖር ከስርዓቱ ከሕግ ውጭ ሆነን ብንኖር ፈቅደሃል ትፈቅዳለህ አትፈቅድም ብለው በጸሎት ስላልጠየቁት ያው ልክ እንደ ዲያብሎስ ባልሆነ ጣጣ ውስጥ ገብተው እግዚአብሔር አሁን ቅድም እንደተነገረው ሰው የሆነው የተሰቀለው የተለያዩትን አንድ ለማድረግ የተራራቁትን ለማቀራረብ በተቀያየሙት መካከል ሰላምን እርቅን ለመመስረት ነው እና እሱ እንዲህ አድርጎ የወጣ የወረደበትን ደሙን ያፈሰሰበትን ብዙ የደከመበትን እኔ በትነዋለሁ ቤተክርስቲያንን እኔ ለያየዋለሁ ብሎ ባሰብ ምን ያህል የአእምሮ ግርዶሽ ነው። አዎ ምን ያህል የአእምሮ ግርዶሽ፣ ምን ያህል የእውቀት ባዶነት። ክርስቶስ ወደ አንድነት አመጣት ቤተክርስቲያናችን ከሲኖዶስ ከላይ ጀምሮ በአንድነት ትኖር ነበር እና አለውቀታችንንም እያዘከርነው ብናልፍ በዚሁ አጋጣሚ ጥሩ ነው። ትንሽ የእውቀት ድክመታችን ይሄ በዓል ስናከብር እዚህ ላይ ግራ ቀኝ ሆነው ለባህላችን ድምቀት ይሰጡ የነበሩ ሊቃውንት መናፍቃን ናቸው እንዴ ያባረሯቸው? የኛ አለውቀት የኛ የእውቀት ድክመት አጣናቸው፣ እኛ ተጎዳን፣ እነሱ በየሀገራቸው ይኖራሉ። አዘክረነው እንለፍ። ሰው ጓዳ ተመግባት የራሳችንን ድክመት ደሰስ አድርገነው እንለፍ። ባሉን ስናከብር
የውጭ አደጋ የጣ ይመጣብናል ብለን አንሰጋም ነበር። እዚሁ ውስጥ ያሉትን ነው የኛ ጸጥታ ዘርፎችን ውስጥ ያሉት ሰዎች አደጋ ይጥራሉ የእምነት ሰዎች ብለው ስጋቱ ነበር። ይሄ ያለ ዕውቀታችን መንገድ ባለ ዕውቀትን ሰራው የነበረው እና እስቲ መቼ ነው እግዚአብሔር እድሜ እየሰጠን ነው። በወጣትነት ጠበቀን፣ በሕፃንነት ይጠብቀናል። እስከ ሽምግልና ድረስ ከጠበቀ በኋላ ከዚህ በላይ እግዚአብሔር ቅጣት ቢቀጣ ይፈረድበታል? ሕግህን ትእዛዝህን አናከብርም ግን ይቅር በለን ብለን እንለምንሃለን። ይሄ ማሾፍ ነው የምንለው ወይስ ከንቱ ድካም? ሕገ መንግስቱን አናከብርም፣ በሕገ መንግስቱ አንሄድም፣ ግን ለመንግስቱ ስልጣን እንዲሰጠኝ ደብዳቤ ይዤ ማመልከቻ አቀርባለሁ ማለት ይቻላል? ይሄ በሕገ መንግስቱ ስር አልሄድም፣ ግን ማመልከቻ አቅርቤ ሹመት እንዲሾመኝ ይጠይቀዋለሁ። በሕገ መንግስቱ ማይሄድ ሰው እና አሁንም በሕገ ቤተ ክርስቲያን ስርዓት አልሄድም፣ ግን እግዚኦ ተሳሃለን እንለዋለሁ። ምን ማለት ነው? እና ዝም ብሎ ከንቱ ድካም ወይስ መቀለድ? ማን ነው እዚህ ውስጥ የከተተ? እና የአእምሮ ግርዶሽ በሉት ዝም ብላችሁ የአእምሮ ግርዶሽ፣ የእውቀት ማነስ እና የሚያምርብን እንደዚሁ ነው። ዲያብሎስ በራሱ ሐሳብ ነው ክርስቶስን አሰቅዬ አልፋለሁ ብሎ እስካሁን ድረስ ይሄው የእሱ ማሰቃያ ነው የሆነው አይደለም? የእሱ ማሰቃያ ነው። አሁንም በራሳችን ሐሳብ እግዚአብሔር ካዘዘው ውጭ በራሳችን ፍላጎት እንደፈለገን ለስጋችን ደማዊ ስጋችን እንዳሳሰበን እንሄዳለን ካለ አሁን ሌላ ቅጣት ውስጥ መግባት ነው እና ሕጉን አፍርሰን ገነትን እንመኛለን። ተሕጉ ወጥተን ተትእዛዙ ወጥተን ገነት ለመግባት ያወርሰናል ብለን ተስፋ እናደርገዋለን። አዳምና ሔዋን እንግዲህ ዓለምን ተቀጡ 5500 ዘመን ከአዳምና ሔዋን ጀምሮ የልጅ ልጁ እዚህ ድረስ የተቀጣው እኮ ሌላ ወንጀል እኮ የለም። ሕግ ማፍረስ ነው። ይሄን አድርጉ ይሄን አታድርጉ የተባለውን መጣስ ነው። ይሄ ነው እና ተዚህ መማር እንኳን ካህኑ የአዳምና ሔዋንን ሕግ መጣስና መቀጣትን ይሄን ያልሰማል ያውቃል ሁሉ። እና እዚህ ውስጥ መግባት ምንድነው ጥቅሙ? ማንን ለመጉዳት? ሰው በገዛ ራስ በገዛ እንትን አሁን ይሄ ቅድም ሲያስተምር ሰባኪ ወንጌሉ መስቀሉ መጀመሪያ የወንጀለኛ መቅጫ ነበር አለ። አሁንም የወንጀለኛ መቅጫ ነው። አሁንም ያደረገው በማይመለከተው ባልፈጠረው ሰውነት ገብቶ ሲያዳክር ሰርቃለሁ ብሎ ሰውን እየተቀጣበት ነው። ዲያብሎስ በመስቀሉ ወንጀለኛ እየተቀጣበት ነው። አሁን ክርስቶስ ያለ ወንጀሉ ተሰቀለ፣ ደሙን አፈሰሰ። ያለ ወንጀሉ ሰቀሉት፣ እሱ ያለ ጥቃቱ። ግን አዙሮ ያደረገው መስቀሉ አሁንም የወንጀለኛ መቅጫ ነው። እንደዚያ አልቀረም። ሕገወጥ የሆነ ሁሉ ሕገወጥ ከሆነ እኮ ያ መንፈስ ያድርበታል፣ ይቀጣበታል በመስቀል እና በዚህ መስቀል እውነት ቤተ ክርስቲያናችን ይቅርና አገራችን ተጠብቃበት ምትኖር የመስቀሉን ኃይል የሚገባው ሰው ሲይዘው እሳቱም ማይፈጀው ቦምቡም ማይፈነዳ ከባድ መሳሪያም መስቀሉ ይመልሰዋል። ይሄ ጸረ ሚሳኤል ነው መስቀሉ። ይሄ መስቀል ምን መሰላችሁ? እንደዚህ ባህር ዳር ላይ ሳስተምር እንደው ደግም የዛሬ የምታስታውሱት ሰምታችሁት ይሆናል። የማይከሽፍ መሳሪያ ብየዋለሁ እዚያ ሳስተምር። አሁን አንድ ጥሩ መሳሪያ አይከሽፍም ነው የሚባል እንጂ አይስትም አይባልም። መሳት ያለ መሳት የመሳሪያው ችግር አይደለም፣ የተኳሹ ችግር ነው። የመሳሪያው መክሸፍና ለመክሸፍ እንጂ መሳትና ለመሳት የተኳሹ ችግር የያዙ መስቀሉን የያዘው ችግር እንጂ መስቀሉ አስተማማኝ ነው፣ አስተማማኝ መሳሪያ ነው። ግን የተያዘው ሰው አሰራሩን በትክክል እንደሚገባ ስላልያዘው ላይመታበት ይችላል።
የሚገባው ሰው ሲይዘው እነ ተክለ ሃይማኖት አባቶቻችን ጻድቃን ሰማዕታት አው እንደው እስቲ ቆይ ስሞን መሰሪን አወርዶ ዚያታች የፈጨው በምን መሳሪያ ነው? በመስቀሉ አይደለም? ስሞን መሰሪን አወርዶ ስሞን መሰሪ ማለት ከጴጥሮስ ጋር ሲሟገት የነበረ ነው። እሱ በክርስቶስ እመኑ ሲል በፍጹም ጴጥሮስን አትቀበሉ ክርስቶስ የሚባል አይታወቅም። እንደውም ኑ ላሳያችሁ ታምራለና ይህን የሰይጣኑን ምናምን ደግሞ እላሚቱን በጆሮዋ እፍ ቢልባት ለሁለት ተሰነጠቀች። በቃ ተመልከቱ እኔ እንዲህ ነኝ ይሄ ነው ኃይል የተመልከቱ ይህን ሰው ጴጥሮስን እንዳትቀበሉአልና በዚያ በሰይጣናቱ ላይ ሆኑ። ሰይጣናቱ አይታዩም፣ እሱ ነው የሚታይ። ወደ ሰማይ ሲወጣ አብሮት ነበር ዮሐንስ። ህዝቡን እኮ አስክዷቸው ወደ ዝም ማለት ነው አለው ጴጥሮስን። ተወማ ትንሽ ከፍ ይበል ብዬ ነው አለ ጴጥሮስ። ደግሞ ተወማ ትንሽ ከፍ ይበል ወደ ላይ ብዬ ነው። ወደ ላይ ከፍ ሲል በመስቀል ሲያማትም በጀግናው እንግዲህ መሳሪያው መስቀሉና ሰውየው ተስማምተው የተገኙ ጥሩ ተኳሽ የያዘው መስቀል መሳሪያ ማለት ነው። ይሄንን የማማተብን እሳት ሰይጣናት መቋቋም ሲያቅታቸው ጥላው ሲበተኑ ያ ሰውየው ወርዶ ዱቄት ተወካፊ እንደዚህ ወርዶ ዱቄት። ይሄ ነው መሳሪያ ተላይ ወርዶ የሚጥል የሚመጣውንም የሚመክት ተጠቅመውበት ይሄዱ አባቶቻችን። ቤተ ክርስቲያንም እንደዚህ ናት። ሐጹሪያ ውዳ ወጽጌረዳ በትምህርተ መስቀል በዚህ ነው ተጠብቃ የምትኖር እንጂ የትኛውን ሰራዊት የትኛውን መከላከያ ነው ለቤተ ክርስቲያን የመደብንላት? ምናልባት አንዳንድ ዘበኛ ብንቀጥርም በመንግስት ቤት ሲያገለግል ኖሮ ደክሞ ጥሮታ የወጣውን እንደው የዕለት ራት ቢያገኝ ብለን በሩ ላይ ቢዘጋ ቢከፍት እንጂ ሮጦ ይቀድማል ታግሎ ይጥላል ብለን አይደለም እዚያ የምናደርገው። እንዲያውም ቤተ ክርስቲያን ብትረዳው ብለን ነው እንጂ ቤተ ክርስቲያንን ሊረዳት አይደለም እዚያ የምናስቀምጠው። ብትረዳው ብለን ቤተ ክርስቲያን ደካማውን እንድትደግፍ የደካሞች መጠጊያ ናት። አው እንኳን ከሃይማኖት ሲሆኑት እንኳን የዕለት ራት ሲያጡኛ ቤተ ክርስቲያን ነው ራታቸውን ይዘው የሚሄዱ። እንዲህ አለች ሀብት ሰጥቶን ቢሄድ እና አሁን ክርስቶስ አንድ ሆኑ የተለያየውን ይላ ለታጉለ ያስተጋብ ዘዋነ መጻሐየን ትሉቴን ያስተጋ እና ይሄን ሁሉ ሲመጣ እኛ እንበተናለን አንዳንሆንም ብትሉ የሚቀበለን ይመስላችኋል? እኛ እንበተናለን አንዳንሆንም። ይህ ያውም በካህናት ደረጃ በሊቃውንት ደረጃ ምእመናን የበተኗችሁ መንግስትን የበተናችሁ በፍጹም ድክመታችሁ ልታውቁት ይገባል። መልስ የላችሁም፣ መጨረሻም የላችሁም፣ የምታቀርቡትም የላችሁም። ክርስቶስ ሲጠይቃችሁ ነገ ትሄዳላችሁ ምን ብላችሁ እንደምታወሩ ምን መልስ እንደምትሰጡ እና በእውነቱ እግዚአብሔር ኃጢአትን አይጠላም፣ ኃጢአተኛን አይጠላም። የሚጠላ ኃጢአትን ደግሞ ሰው ሆኖ የማይሳሳት የለም። አለመመለስ ቆም ብሎ አለማሰብ ረጅም ዘመን ዓመታት ያስቆጠረ ስህተት ሰው እንዴት ይፈጽማል? ረጅም ዘመን እና በእውነቱ እግዚአብሔር አምላካችን ትዕግስተኛ ነው፣ ጊዜ ሰጪ ነው። አሁን እኮ እግዚአብሔር እኮ ኃጢአት ሲሰሩ ዝም የሚል ምናልባት ነገ ከነገ ተመልሶ መዳኑን ስለሚፈልግ እንጂ መቅጣት አቅቶት ይመስላችኋል? አይኔ የሬክሙ ወዝኔ የሰማክሙ እና መነጋገር አይኔ ያያችኋል ጆሮ ይሰማችኋል መነጋገር ያቃተን የእናንተ ኃጢአት በእኔና በእናንተ መካከል እንደ ግድግዳ ወአቱ ይቀውም ኃጢአትኩም ማይከሌ ወማይከለክሙ አው እንደዚያ እና እንዲህ ያምርብን ምንድነው የምናገኘው ከመለያየት? መጠፋፋት ካልሆነ በስተቀር መጠፋፋት ካልሆነ በስተቀር አሁንስ ቢሆን እውነት የትኛው ወንዝ ተሻግሮ ነው የመጣብን? ሰው ወንድሙን አባቱን እንዴት ይገላል? ምን ያህል የአይምሮ ግርዶሽ ተነጋግሮ መስማማት። ምን መሰላችሁ እንደው ዝምዬ ብዙ መናገር በዚህ ዙሪያ ላልፈልግ ይችላል። ነገ እርስ በርሳችን ተፋይተን ስንተላለቅ አገራችንን የሚረከብ በስተጀርባ ይኖራል ብዬ አስባለሁ። እኛን እንደ በሬ አድርጎ የሚገዛ እና ባዶ ለመሆን ነው እንዲያገሩ ባዶ ለመሆን። እኔ ማንንም አጠብቁ እንዳዊ
አሁን ያዊ መስተዳድር በቃ የኔ ህዝብ መዋጋት አቆሞ በሰላም እየተመራ ነው ብሎ ቢል ግድ ታላዋጋ ብሎ የሚያዘዘዋል እንዴ? የለም። ተመካክረን እርስ በርሳችን መፈላለግን መጠፋፋትን መተው ማን ያስገድደናል? እዚያ ማዶ ስልክ እኮ ትነጋገረ እዚያ ወንድማማቾች እኮ ናቸው ወዲና ወዲህ ያላችሁ ወይም አባትና ልጅ ናቸው ወይም ወንድማማች አንድ እናት ልጆች ናቸው ወይም ጎረቤት ናቸው ትተዋወቃላችሁ የማትተዋወቁ አይደላችሁ እና ተስማምታችሁ አንተም አትግደለኝ እኔም አልገድልህም አንተም አትጣላኝ እኔም አልጣልህም ብሎ ጠብን ማቆም ምንም ይከለክል ይሄ ብልህነት ነው እና ከመጠፋፋት የሚገኝ ነገር የለም ከመገፋፋት የሚገኝ ነገር የለም መረዳዳት መተማመን መቀራረብ መተጋገዝ ይሄ ነው አባቶቻችን ያቆዩን ይሄን ያቆዩን ይሄን ሃይማኖታችንም እንዲያው ወንድሙን ያልገድ ሳይሆን ስለ ወንድሙ ተላልፎ የሞተ ከዚህ የበለጠ ፍቅር የለም ፍቅር የሚባለው ይሄ ነው አልቦ ዘያቢም ዚ ፍቅር ከመዘይም የጡ ነፍሶ ህየንተ ቤዛ ቢዙ ስለ ወንድሙ ራሱን አሳልፎ መስጠት ክርስቶስም ይውስለኛ በተግባር ሰርቶ አሳየን በተግባር ሰርቶ አሁን ክርስቶስ መጥቶ ይህን መስቀል የሰጠን የምንድንበትን መስቀል የሰጠን ስነ ምግባራችን አስደስቶት ነው አስቀይመነው እኮ ነው ለጠላቶቹ ነው እንዘጸሩንህነ በሞተ ወልዱ ተሳሃለነ እንደዚህ ነው ቢቻል እየበደሉን መተው አለዚህ ያልበደለንን መጥላት ምን ያህል ይዋህነት የአይምሮ ማጣት ነው አሁን እያየያል አሁን ይሄው ቅድም እንደተናገረው በመስተዳድራችን ጥረትና ትጋት ቤተክርስቲያናችን ወደ አንድነት ወደ ሰላም እየተመለሰች ነው ምን ሆናችሁ ነበር ይሄ ሁሉ የመጣባችሁ ሃይማኖት ፈርሶባችሁ አስተዳደር ተበላሽቶባችሁ ወይስ ምን ገጥማችሁ ሲባል መልስ የለም እና ማንም እንደው ቅዱስ ጳውሎስ ቢጨቀው ምን አለ መሰላችሁ አዚም ያደረገባችሁ ማን ነው አለ ማን ሃይማመክም እንዳታምኑ እና እንግዲህ መቼም ያው ስተታችንንም ደሰስ አድርገነው ሰው ጓዳ ከመግባት የሰውን ኃጢአት አሻግሮ ከመያድ ሰውን ከመተቸት መጀመሪያ ቆመሎ ራስን መያድ ሰው የራሱን ኃጢአት ቢያይኖሩ በማንም ባልፈረደ ነበር እና ጌታችን ኢየሱስ ክርስቶስም ሲያስተምር ምን አለ አትፍረዱ እንዳይፈረድባችሁ አትፍረዱ በሰፈራችሁበት መስፈሪያ በሰፈራችሁበት መስፈሪያ ይሰፈርባችኋል በዚያው ልክ ያውም አትረፍርፈው በመዘናችሁበት ሚዛን በሰፈራችሁበት መስፈሪያ አትረፍርፈው ይመለስላችኋልና በሰው አትፍረዱ ክፉ አትስሩ የጨዋውን መጽሐፍ ደግሞ ለንገራችሁ የጨዋውን መጽሐፍ ለጠላትህ ጉድጓድ ስትቆፍር አታርቀው የሚገባበት አይታወቅም ማለት ጨው ደባይ አርቀህ አትቆፍረው የጠላት ጉድጓድ ቆፍራለሁ ብለህ አርቀህ አትቆፍረው ማን እንደሚገባ አይታወቅምና እስቲ መጽሐፉን እናስታውሰው መርዶክዮስን ሰቅልበታለሁ ብሎ ሃማ መስቀል አዘጋጀ ይሄን ለመተረክ ረጅም ጊዜ ይወስድብኛል እንጂ ራሱ ተሰቀለበት ለሌላ ባዘጋጀው ይሄ የንጉሱ የቅርብ ቢትወደድ እና እሱን ሰቅላበታለሁ ብሎ ገመድ አስፈተለ መስቀል አስተከለ በዚያው ራሱ ተሰቀለበት ግብ ከረየ ወድሃየ ወይደግ ወይወድቅ ውስተ ግብ ዘገብረ ጉድጓድ ቆፈረው ጉዱ የጨዋውን መጽሐፍ ይሄንን ነው የሚለው አትዋሉ አትምከሪም ከሩ በቆፈሩት ጉድጓድ ሳይገቡም አይቀሩም የሚለው የጨዋው መጽሐፍ ያለ ይሄን እኮ ግብ ከረየን እኮ ነው እንዲህ አድርጎ ያለው አትዋሉ አትምከሪም ከሩ በቆፈሩት ጉድጓድ ሳይገቡም አይቀሩ እና ለወንድም መልካም ማሰብ እንጂ ለወንድም ክፉ እንድናስብ እግዚአብሔር አላዘዘንም ህግ እንድናፈርስም አላዘዘንም ህግ አፍራሾች መባልም የለብንም ህግ አስከባሪዎች እንጂ በይበልጥ ካህናት ህግና ስርዓት ልናስከብር ነው ክህነቱን የተቀበልን እና ቆም ብለን ራሳችንን ልንወቅስ ይገባል መስቀልን ስናከብር ሰላም ነው ወገብረ በደመ መስቀሉ ለዘበ ሰማይ ወለዘበ ምድር ይቅድም ሐዋርያው ሲያስተምረው የነበረው
በሰማይ እንዴ እንኳን አይደለም ሰውና ሰውን መላእክትና ሰውን አንድ ያደረጋቸው ክርስቶስ ሲመጣ ነው። የሰማይ መላእክት የመሬት ኖሎት በጎላ እንደሆነ አላመሰገኑ። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ በቀላሚ መላእክትና ሰዎች አንድ ሆነው ያመሰገኑ በክርስቶስ መምጣት ነው። እና እዚህ ላይ አሁን እኛ እንበትናለን እንለያያለን ስንል የክርስቶስ ተቃራኒዎች አልሆንም። ወዘይት ጋባ ምስሊ ይዘሮኒ ዝሮተ ብዙ ነው ጥቅሱ። ይህን የመሳሰለ ነው እና አዊ አገው ጎጃም የክርስቲያን ሀገር ነው፣ የፍቅር ሀገር ነው፣ የሰላም ሀገር ነው። እኛ ያልተጨበጠ ወሬ ተከትለን ገደል መግባት የለብንም። ቆም ብለን ልናስብ ልናስተውል ይገባል። የታሪክ ተወቃሾች መሆንም የለብንም። ይትንስቱ ደወለ አበዊክሙ አባቶቻችሁ ያቆያችሁን ስርዓት አታፍርሱ። አባቶቻችሁ አያት ቅማቶቻችሁ ያቆያችሁን ሕግና ስርዓት አትጣሱ። ይሄ ነው የተላለፈልን ከመጽሐፉ። ይትንስቱ ደወለ አበዊክሙ ነው እና በእውነቱ እግዚአብሔር እንዲህ ስንሆን መካከላችን ይገኛል። እንዲህ ስንሆን እግዚአብሔር ፊቱን ይመልሳል። እግዚአብሔር ፊቱን ከመለሰ ደግሞ እኛ በሰላም ተንበሸበሽን ማለት ነው። እግዚአብሔር ፊቱን ሳዞረ ደግሞ እኛ ምንም ብንፍጨረጨር የምናመጣው ነገር የለም። ቤተ ክርስቲያን ላይ እንደዚያ ወንገር ሲሉ ሰዎች ተው፣ ኧረ ማት ያለህ የጦር ያለህ እያላችሁ ነው። ኋላ መመለስ ያቅታችኋል። ራሳችሁ ለምናችሁ እያመጣችሁ ነው። እግዚአብሔር ሰላሙን ቢሰጠን ኧረ እባካችሁ፣ ኧረ ተው፣ ኋላ ማጣፊያው ያጥራችኋል። ይህን ነው እላችሁ ነበር እና እግዚአብሔር አምላክ ፈቃዱ ሆኖ የእኛን ስህተት የእኛን ድክመት ሳይመለከት ይኸው ዛሬ እንዲህ አንድ ሆነን ተሰብስበን ስናመሰግነውና ባለመስቀሉን ስናከብረው እግዚአብሔር የማይደሰት ይመስላችኋል? እስቲ ቆይ እናንተ እንዲሁ ወደ እናንተ ልመለስ። ልጆቻችሁ ተፋቅረው እደጃችሁ ላይ እሜዳው ላይ ተፋቅረው ሲጫወቱ ሲዛለሉ ስተዋቸው እናት አባቶች ደስ አይላችሁም? እርስ በርሳቸው ሲፎጫጨሩ ሲመታቱ ስተዋቸው ታዝናላችሁ። አንዱን ሲመታ ግን አብረው ሲጫወቱ እሜዳው ላይ ያያችኋችሁ እንደሆነ እንዳንተ እንኳን እንዴት ትደሰታላችሁ? እኛ የእግዚአብሔር ልጆች ነን። አንድነታችን አብረን ስንጫወት አብረን ስንዘምር ነው እግዚአብሔር የሚደሰትብን፣ ስንራራቅ አይደለም። እና በእውነት በይበልጥ በቤተ ክህነት ያለን ሰዎች እንዲህ መንግስት እንደገና ሐዋርያ ሰባኪ ወንጌል ሆኖ እኛን ያስተምረን። በመንግስት ውስጥ ችግር ሲፈጠር አስታራቂዎች፣ መካሪዎች፣ ሰላም ፈጣሪዎች በጸሎትም በምክር መሆን ሲገባል እንደገና ነገሩ ተዛወረ። ይሄ መሆን የለበትም። ይህንን ቆም ብለን ልናስበው ይገባል። በእውነቱ ባለ ታሪኮች እንዲያውም ምን ያሁን ሐሳቢ መፈጋፈጋችን ወደ ኋላ ቆየው እንጂ ይችን ቦታ እንደ ጎንደር ስመጥር አዊ ዞን ላይ አዊ እንጅባራ ጥምቀት በዓል በከባድ ድምቀት ይከበራል። መጣችሁ የውጭ ዜጋ እንዲጎበኛት እንድትሆን ሙዚየም ሁሉ ተዘጋጅቶባት የአካባቢው ባህልና የቤተ ክርስቲያን ቅርስ እንዲኖራት በዚያውም ደግሞ ለታመሙት ፈውስ የሚሰጥ ጸበልም በዙሪያዋ እንዲኖርባት ይሄ ነው እና የተወሰኑ ሰዎች ናቸው ገብቷቸው ይችን ተፍጨራጨሩና አቅም ሲያንሳቸው አቆሙት። ቅድሚያ ልንሰጠው የሚገባ እውነተኛ ተማማኝ ሆስፒታል ይሄ ጤና የምናገኝበት፣ ድህነት የምናገኝበት፣ ጠላትን የምናሳፍርበት። አሁን በሀገር ላይ አንድ ችግር አንድ መከራ በአካባቢያችን በጦርም በሰራዊትም ተባብረንም ልናስወግደው የማንችለው ችግር ከመጣ እዚች ሜዳ ላይ ተሰብስበን እንደዚሁ ግዚኦ ብንል በሰከንድ እናስወግደዋል። ይሄ የተፈተነ መድኃኒት የተፈተነ እና እግዚአብሔር አምላካችን ባላችንን የሰላምና የበረከት አድርጎልን እንዲህ በሰላም እንድናከብር ለፈቀደ ለእግዚአብሔር ክብር ምስጋና ይግባው። እግዚአብሔር ይመስገን። በእውነት ዕውቀቱን ይስጠን፣ ዕውቀቱን ያሳድርብን። እውነት ተንስሳ እየተሻልን አድርጎ ነው። እንስሳት አጎንብሰው ሲሄዱ እኛን ቀና ብለን በሁለት እግራችን እንድንሄድ ያደረገ እግዚአብሔር አክብሮ ባሪያውና በአምሳሌው የፈጠረን ሰው
ከሚጣፍጥ ነገር ብሉ ብላችሁ በገንዳ ያኖራችሁላችሁ እንደሆነ አንተ ወደዚያ እያሉ ሲወጋጉ ሁሉም ሳይበሉት ይደፉታል። እንዲህ ሲወጋውቶች ደፍተው ይደፉትና ለሁሎችም ሳይሆን ይቀራል። እና እኛ እንደ ከብቶች እንዲህ አድርገን የተሰጠን እግዚአብሔር የሰጠንን መድፋት አለብን። እየተገፋፋን እየተወጋጋን መድፋት አለብን። እንዴ እስከሚጠራን ድረስ በሰላም እንኖርበት እንጂ ወጣቶችም ሕፃናቱም ቢደጉ ሽማግሌዎችም በመልካም እርግና ይጦሩ። ይህም ማንም ሳይመጣብን በራሳችን መጠፋፋት አለብን። በጣም የአይምሮ የማስተዋል ግርዶሽ አይናችን ላይ ያለ በመስቀሉ እያማተብን እናስወግደው ነው የምለው። እግዚአብሔር ይህን እንደፈቀደ አምላክ ክብር ምስጋና ይግባው። በተደረገው ነገር ሁሉ እግዚአብሔር ይመስገን። አሁንም ከዛሬም ለዛሬ ዓመት ያድርሰን። አባታችን ሆይ በሰማያት